ሞልቶ ምን ይሆንልህ? ክትፎ ወይስ ዝልዝል ጥብስ? የእናት አባቴ አምላክ ዘልዝሎ ይጥበስ። እሺ ወጣወጥም አለ ከፈለክ። ቀይ ይሻላል ወይስ አልጫ? ልበልህ እንደ በርግጫ? እኔ ራሴ እንዳለ በርግጫ ይሁን ቀጫጫ። እሺ በቃ ጭቅጭቁን ተውና ቤት ያፈራውን ስጠኝና በልቼ ልሂድበት። ቤት ያፈራው ስትል የፈረንጅ ምግብ ይሆንልህ? አርሶ ወይስ ቴላቴል? አረዛው ትላትል ያስበላህ። ይቅርታ ትላትል፣ ቀንዳውጣ፣ ጊንጥ የመሳሰሉት የቻይና ምግቦች ለጊዜው የለም። እንደዚህ የምግብ ዝርዝር እንደሸመደርክ ትምህርትንም ሸምድደ ቢሆን ኖሮ የት በደረስክ። እዚህ ደሳሳ ቤት ውስጥ አንኖርም ነበርሽ። ታውቀት አይናቅ። ለነገሩ የምግብ ዝርዝር መሸምደድ ምናምን ጥሩ ነው። በዚህ ጥረት ላይ ይኸውልህ ቆዳ ጃኬት ብትለብስ የምግብ ሜኑ ነው የምትመስለው። እሺ እኔ ጥቁር ስለሆንክ ምድጃ ትመስላለህ አለለ። እሺ ሁሉም ይቅር በቃ። ሻፍላልኝና በዳቦ በልቼው ልውጣ። ምን? አንተ ደፋር! ምንድነው የደፈርኩት? ዳቦ ቀለል አድርገህ ስጠራ ትንሽ የማይቆነጥጥም። ለሱ በጣም ይቅርታ። በቃ ከበድ አድርጌ ልጥራላ። ዳቦ ዱርዬ ደብድብ። ቆስለ ዳቦ ምንም አልሰማ። ምን ከማነሷ የተነሳ እንደ ኪኒን ባንዴ ትዋጣለች የሚባለውን ከሆነ ሰምቻለሁ። አታቃጥርሽ። አቃጣሪዎች ናቸው ሀገሯን እያበጣበጡ ያሉት። የምትዋጣውም ዳቦ እኮ ጠፋችልህ። ወዴት ነው የምትጠፋው? ደግሞ ሌሎቹ የሀብታም ዳቦዎች እንኳን ቢጠፉ ይኸውልህ የድሆች አለኝታ መከታ የሆነችው ሸገር ዳቦ የትም አጠፋም። እሺ አረ ሸገር ዳቦም ስሟን ለሸገር ባስ አስተላልፋ ጠፍታለች። ቆይ ማን ያጠፋት? ያጠፋውማ ምን ደግሞ ዳቦንም ያጠፉት በዚህና በዛ የታጠቁ ኃይሎችና ሽምቅ ተዋጊዎች ናቸው ልትለኝ ብቻ ባልሆነ። ሰውዬው እኔ ፖለቲካ አልወድም፣ አታነካከኝ። ባክ እንኳን አንተ ምድር ላይ ተቀመጥከውን ቀርቶ ይኸውልህ የሰማዩንም አምላክ በየሃይማኖቱ እየገቡ ፖለቲከኛ ሊያደርጉት እኮ። ወይኔ ጉዴ! አበዳሪ ዓለም ባንክ ከቻለ። አንተ መናጤ አገኘሁ። ለካ ከትላንት ጀምሮ እጄን ሲበላኝ የነበረው ያበደርኩትን ብር ላገኝ ነው። እሰይ እሰይ እሰይ! እንኳን ደስ ያለኝ በአምላኬ እንኳን ደስ ያለኝ። ምን ነው አምላኬ፣ በቀኝ አውለኝ ብዬ ወጥቼ ከአበዳሪ ጋር አገናኝተህ በግራ ታውለኛለህ። ዛሬማ ወጥመድ ውስጥ ገብተሃል። የተበደርከውን ብር ሳትከፍል ወዴት አባክም አትገባትም። ኧረ ዝርዝር ተንቀሳቀስ እንዴ! ምን መሀል ላይ ገትራል? ወይስ መሀል ላይ የተገተርከው ቅያሱን በስም እንዲሰይሙልህ ነው እንዴ? ቆይ ፈርጠጦ እንዳያመልጥ በስልታዊ ማዘናጋት አይቼ እንዳላየ ልሆንበት። በይ ዝርዝር ያውን በአበዳሪ ሀገር ጭማድ ከመያዝሽ በፊት ፍሬቻ ሳታበራ በቀኝ በኩል እልም ብትል ነው የሚሻል። አዎ ወርዲሻ፣ ከኮሪያ ዘመቻ በተማርኩት ስትራቴጂ መሰረት ድንገት ደርሰህ እርግብግቢቱ ላይ ትቆምበታለህ። ወይኔ ጉዴ! እሺ አሁን እንዴት አድርጌ ነው ከበባውን በጥሼ ላመልጥ የምችለው? ቆይ ሮጬ የማመልጥበትን ከራዳር ውጪ የሆነውን አቅጣጫ የሚጠቁመኝን የኛ የኢትዮጵያውያን የሆነውን ጂፒኤስ አባ ጨጓሬ እንጠቀማለን። አዎ ስልታዊ መጠጋት እንዳለ ሆኖ ጠላት ከእይታ እንዳያመልጥ በቆረጣ መመልከት አለብን። አባ ጨጓሬ፣ አንተ የሀገራችን አቅጣጫ ጠቋሚ የሆንክ ጂፒኤስ ይህንን የቋንጃ ከክ የሆነ ሽማግሌ ለማምለጥ ግራ ልጠቀም ቀኝ ልጠቀም ወይስ ወደ ሰማይ ልሂድ? አንተ ታውቃለህ። አሁን ፍጥነትን በመጨመር ሳተናው ማለትም ሲተነተን ሳትታይ ተሽሎክሎከ ናና ውቀው የሚለውን ስትራቴጂ መጠቀም አለብኝ። አዎ በስመ አብ ወወልድ ወመንፈስ ቅዱስ
ወዴት ተሰወረ? ወዴት ሄደ? ለማንኛውም ስንዴ ስለጠፋሉ ዳቦ ነው የጠፋው። ባክ የጠላት ወሬ ነው። አረ ወዳጅ ነው። አልሰማም። የበጋ እርሻ ኩታ ገጠም እርሻ እያሉ የዘሩትስ እንዴት ጠቅላላ ተሰብስበው በአውሮፕላን ሄደለቁ። ምን ሊሆን ነው የሚሄደው? ዲያስፖራ። አረ ላሜ ቦራ ሆኖ እኛን ሳያበላን ነው እንዴ እሱ ዲያስፖራ ሆኖ ጥሎን የሚሄደው? ምን